ማሳሰቢያ፣ ይህ ቪዲዮ ለውጥ ፈላጊ ላልሆናችሁ እናም የተግባር ሰው መሆን ለማትፈልጉ ሰዎች ብታሳልፉ እመክራለሁ። ምክንያቱም ጊዜ ከማባከን ውጪ የተለየ የምታገኙት ጥቅም እንደሌለ ስላመንኩኝ። ግን ለውጥ ፈላጊና የተግባር ሰው መሆን የምትፈልጉ ቪዲዮ ትክክለኛው ሰው ጋር ደርሷል ማለት ነው። ስለዚህ አጭር ደቂቃ ቪዲዮ ስለሆነ እስከ መጨረሻው በመመልከት የሚጠቅምህን ትምህርት ቀሰምበት። የትኛውም ዛፍ ሲወድቅ እንጂ ሲያብብ ድምፅ አሰምቶ አያውቅም። ከዚህ አባባል እንደምንረዳው ዛሬ የምናወራው ብዙዎቻችን ከምንፈልግበት እንዳንደርስ እየከለከለን ስላለው የሆነ ጉዳይን ሳይሳካ በፊት እቅድን የማውራትና የመናገርን ችግር ስለሆነው ሕይወታችን ላይ ሳናስተውል ስለፈጠረው አሉታዊ ተጽዕኖ በጥቂቱ እንመለከታለን። ቪዲዮውን ላይክ በማድረግ ይጀምሩ። እስካሁን ቤተሰብ ካልሆናችሁ ደግሞ ሰብስክራይብ በማድረግ ደግመን እንድንገናኝ ቤተሰብ ይሁኑ። የሰው ልጅ በጓዳው በሚያደርገው ነገር በአደባባይ ይሸለማል። ከላይ እንዳነሳነው የትኛውም ዛፍ ሲወድቅ እንጂ ሲያብብ ድምፅ አሰምቶ አያውቅም። እድገት እና ሂደት፣ ለውጥም ደግሞ ውጤት አለው። ሁሉን ነገር ማስመሰል ይቻላል። ፍጹም ልትደብቁት የማትችሉት አንድ ነገር ቢኖር ውጤት ነው። ውጤት አይደበቅም። ስለዚህ ስፖርት እንደምትሰራ ለምን ትነግረናለህ? ሰውነትህ ይናገር የለ? መጽሐፍ አነባለሁ ለምን ትለናለህ? በተጠየቅበት ጊዜና ሰዓት የምትሰጠው የበሰለ ምክርና አስተያየት፣ የምትወስናቸው ውሳኔዎች ዕውቀትህን ይናገሩም የለ? እኔ እንዲህ ነኝ አትበል። እሱ እንዲህ ነው እስኪሉ ድረስ በውጤትህ አሳያቸው። በቼዝ ጨዋታ አንድ አባባል አለ፣ ንጉሱን እስከምንማርክ በዝምታ እንንቀሳቀስ። አሁንም ይህ ሕግ ይሰራል። ከእንስሳት ዓለም አትመለከትም? አዳኝ እንስሳት በታዳኙ እያደኑ እንደሆነ አይናገሩም። በዝምታ ያለ ኮሽታ ወደ ታዳኙ ይጠጋሉ። ይሄ ነው ሕይወት። እስከምትማርክ ድረስ አታውራ፣ እስክታሳካ ድረስ አትናገር። በቃ ለ1 ወር፣ ለ2 ወር፣ ለ3 ወር ብቻ ሞክር። እስኪ ዝም በል። ለራስህ እስኪደንቅህ ድረስ በምታደርጋቸው ነገሮች ለራስህ ትገረማለህ። ለካ ትልቅ ኃይልህን በንግግር እያባከንከው እንደሆነ ትገነዘባለህ። በውስጥህ የተፈጠረውን የለውጥም ሆነ የእድገት ኃይል በንግግር አታባክነው። ሞኝ እንኳን ጠቢብ የሚመስለው ዝም ሲል እንደሆነ ቅዱስ ቃሉ ይነግረናል። ዝም በል። በዝምታ ውስጥ ያለው ሌላው ትልቁና አስገራሚው ኃይል ዝም ስንል በውስጣችን ያለውን ድምፅ ማዳመጥ መቻላችን ነው። ውስጣችንን ስናዳምጥ እዚህ ምድር ላይ የተፈጠርንበትን ትክክለኛ ምክንያት መለየት እንችላለን። ለምን መኖር እንዳለብን መረዳት እንጀምራለን። ምናልባት አንዳንድ ጊዜ ስለምናልፍበት መንገድ ለሰዎች መናገር ላይጠበቅብን ይችላል። አዎ እርግጥ ነው ከባድ ሊሆን ይችላል። የምትፈልገውን ለማግኘት ብዙ ዋጋ እየከፈልክ ሊሆን ይችላል። በዚህም ምክንያት ብዙ ስቃይና እንግልት እያሳለፍክም ሊሆን ይችላል። ይህንን ግን መናገር አይጠበቅብህም። ሁሌም የከባድ ህልም መንገድ ሁሌም ከባድ ነው። እዛ ካለምከው ቦታ ስትደርስ ምናልባት መንገዱ ቀላል እንዳልነበር ውጤትህ ይናገርልህ ይሆናል። በዛ ሁኔታ ውስጥ የተሰራው ማንነትህ ይናገራል። ስለዚህ ዝም ማለትን ተማር። ዛሬ እንደነሱ መሆን የተመኘሃቸው ካንተ ቀድመው አንተ የተመኘህበትን ቦታ የደረሱ ሰዎች ሁሉ በአንተ መንገድ አልፈዋል። እመነኝ፣ እዛ ከቆሙበት መድረክ ጀርባ ብዙ የሚነገር ታሪክ አላቸው። ሰዎች እንደመሆናችን መጠን ሁሌም ስናስብና ስናቅድ ለሰው የመናገር ፍላጎታችን ይጨምራል። ለዚህም እንደ ምክንያት ብዙ ነገር ሊጠቀስ ይችላል። ከምክንያቶቹም መካከል ሰዎች እኛን እንደ ሰው እንዲቆጥሩን እና ዋጋ እንዳለን ለማሳየት ሊሆን ይችላል። ምናልባትም ደግሞ መከበር፣ መፈለግም እንዲሰማን ሊሆን ይችላል። ምናልባት ያ ለውጥ ኃይል በውስጣችን የሚፈጥረው ስሜት ቀስ በቀስ ካልወጣው ብሎ ሊሆንም ይችላል። ብቻ በዚህም ሆነ በዚያ ያሰብነውን ነገር ሁሉ በየቦታው እያወራን እና እየተናገርን እንገኛለን። እስቲ ስለ ዝምታ አስቡ። ዝም ብንልስ ኖሮ ከዚህ በላይ አንከበርም? ከዚያ በላይ ዋጋ እንዳለውስ አንቆጠርም? ሁሌም እኮ እጅግ በጣም አስፈሪው ሰው ስሜቱንና የሚያስበው የማይታወቀው ዝምተኛው ሰው ነው። ንጉሶች ለምን የሚፈሩ ይመስላችኋል? ንግግራቸው የተቆጠበ ስለነበር ነው። እስቲ ዝም ብለህ ሞክረው። የመጀመሪያ ፈተናክ የሚሆነው
ሰዎች ከቁጥጥራቸው እንደወጣክ ስለሚያስቡ አንተ ስላለህበት ወይም እያደረግክ ስላለኸው ነገር ማወቅ ይፈልጋሉ። ስለዚህ የበለጠ ይጠይቁሃል። ይህን ደረጃ ደግሞ ስታልፍ ጠላቶችህ ውስጥ ግራ መጋባትን ትፈጥራለህ። ምን እያደረግክ እንደሆነ እንኳን ማወቅ አይችሉም። ስለዚህ አንተን መፍራት ይጀምራሉ። እስቲ በጥልቀት አስበው። ከመናገር የበለጠ ጥቅም አታገኝበትም? እመነኝ፣ ለአንድ ወር ብቻ ዝም በል። ሁሉ ነገር ሲቀየር ትመለከታለህ። ስለዚህ በዚህ ቪዲዮ ይህን ያህል ከተመለከትን ይበቃል። ስለ ዝምታ ብዙ ማወቅ ሳይሆን ዝም ማለትን ነው መለማመድ የሚገባን። የመጨረሻም እቺን አባባል ልበል፣ ሁልጊዜም ንግግርህ ከዝምታ መሻሉን ስታረጋግጥ ብቻ ተናገር። ይህን የህይወትህ መመሪያ ካደረግከው አንድ ድንቅ ባህሪን ህይወትህ ላይ ገነባክ ማለት ነው። ሮባ ነበርኩ። ከተመቻችሁ ላይክ፣ እስካሁን ቤተሰብ ካልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቦቻችንን ይቀላቀሉ።